السلام عليكم ورحمة الله وبركاته. ودنا يتكبراችሁ የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ እንዴት ናችሁ? እኛ በጣም ሰላም ነን አልহামዱሊላህ ረብል ዓለሚን። ዛሬ በቪዲዮ ብቅ ብያለሁ። እስኪ ሰብስክራይብ ሼር አድርጉት። በነገራችን ላይ ዛሬ መነጋገር የፈለኩት የሆነ ቪዲዮ አይቼ ነበርና ከዛ ቪዲዮ መነሻ አድርጌ ነው ወደ እናንተ የመጣሁት ማለት ነው። ስለዚህ ባልና ሚስት በብዙ ሰዓት ላይ ባል የበላይነት የኔ ነው ብሎ የሚያስብ ሰው አለና ወይም ደግሞ በትዳር ውስጥ ሆና ሴት እኔ በላይ ነኝ ብላ የምታስብ ሴት ስላሉት ስለ ሁለቱ ህይወት መነጋገር ፈልጋለሁ ማለት ነው። እስኪ ሼር አድርጉት ይሄን ቪዲዮ ማለት ነው። ፋሚሊ ግን በጣም የሚገርመው ነገር ትዳር ሲባል ትክክለኛ ህይወት ከሆነ የሁለቱም ሐሳብ አንድ ሊሆን ግድ ይላል። የሁለቱም ሐሳብ አንድ ከሆነ ምንም አይነት ነገር የሚከብድ ነገር የለም። ሁሉንም ማሳካት ይቻላል። ቀለል ባለ መልኩ ሁሉን ነገር እንትን ማስጨረን ከዛ ላይ አላህ Subhanahu Wa Ta'ala ከተጨመረበት ማለት ነው። በነገራችን ላይ እኔ አንድ ቪዲዮ አይቼ ነበርና ሚስቱን ያመናጭቃል፣ ሚስቱን ይሳደባል፣ ሚስቱን ይገለምጣል፣ ሚስቱን ይደበድባል። ዛሬም ከቤተሰቦቿ ታያለች፣ ሸምግሎ ያመጣን ሲደበድብ ያድራል። በቃ አላስፈላጊ ነገር የሚገባ ሰው ታውቁ ከሆነ ማለት ነው። ስለዚህ አንድ ሰው ሚስቱን መደብደብ ያለበት ሰዓት መቼ ነው ወይም መደብደብስ አለባት ወይ ሚስት በሚለው መነጋገር ስለፈለኩ ነው ዛሬ የመጣሁት ማለት ነው። በነገራችን ላይ ትልቁ አጀንዳ ባልና ሚስት በመግባባት አንድ ካልተሆነ በጣም ከባድ ህይወት ነው። እኔ አልহামዱሊላህ ረብል ዓለሚን ከኔ መነሻ አድርጌ ባወራ በጣም ደስ ይለኛል። ሚስቴ ጀግና ናት፣ የሰራ ሰው ናት፣ ምንም አይነት ወሬ አይነዳትም። ትክክለኛ ህይወት ለመምራት ደፋ ቀና የምትል ጀግና ሴት ናት የኔ ሚስት ማለት ነው። ጀግና ከሚባሉ ሴቶች አንዷ የኔ ሚስት ናት ብዬ ነው የማስበው በራሴ ማለት ነው። እንግዲህ ሚስቴን ማቀው እኔ ነኝ እስካልኩ ድረስ ከሷ መነሻ አድርጌ ባወራ ነው ደስ የሚለኝ ማለት ነው። ስለዚህ እሷ እንደዚህ ሰርቶ ለማደር ወይም ኑሮን ለማሸነፍ በትጋት እየሰራች እያለች እኔ ግን ነገሮችን እንዳይሆኑ ካደረኳቸው ይበለሻሻል ማለት ነው። መሆን ያለበት ምንድነው? እኔም በሷ ልክ አግዣት ስራ አብረን በአንድነት እንድንሰራ ማድረግ ነው ያለብን ሁለታችንም አላማ ማለት መሆን ያለበት ማለት ነው። እና የሆነች ሴት ነበረች፣ ሚስቱን ይደበድባታል፣ ትመጣለች፣ ተሸምግላ ትደበደባለች። ቆይ ሚስት መደብደብ በዱላ የሚመለስ ነገር አለ እንዴ? እንደው እኮ ለኩርፋን እንኳን ደብድቧቸው ሳይሆን የተባለው ወይም በሲዋክ ወይም በጥምጣም ወይም በጨርቅ ነገር ጠቀላችሁ አስፈራሩ፣ ሁለተኛ በመትኛ አኩርፏቸው ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻችሁን ማለት ነው። እና በዚህ ልክ ነው መሆን ያለበት እንጂ በዱላ በመደብደብ የሚገፋ ነገር የለም። ግን ዋናው ትልቁ ነገር አላህ Subhanahu Wa Ta'ala መልካሙን ነገር ይስጠኝና መልካም ሴት ይስጠኝ ብሎ ዱዓ ማድረግ ወሳኝ ነገር ነው። እኔ والله አልহামዱሊላህ ረብል ዓለሚን በነገራችን ላይ ነገሮችን በራሷ አሸንፋ ስራ እሷ ለመስራት ቀርቶ እኔ ስራ እንዲሰራ ሞራኔና ትልቁ ብርታት የሆነች ሚስቴ ናት። ግልጽ ነገር ማነግራችሁ በቃ ሰው ሰርቶ ማደር እንደሚችል በምን አይነት ሂደት ስራ ሰርቶ ገንዘብ አግኝቶ ኑሮን ማሸነፍ እንደሚችል ያስተማረች ሚስቴ ናት። ግልጽ ነገር ነው ማነግራችሁ። والله እኔ ምሬት ነው ማነግራችሁ ጀግና ከመሆኗም በላይ ማለት ነው። ምንም አይነት የምንፈልገውን ነገር ማሳካት እንችላለን። እኔ አሁን የፈለገ ተአምር አላማ ሁለታችንም ተስማምተን ያወጣነው አላማ እንደሚሳካ 99% በቃ ከልቤ አለ። እናደርገዋን ያልነው ነገር እንደምናደርገው ጊዜና ሰዓት ሊጠብቅ ይችላል። ግን ማድረግ የምንፈልገውን ነገር እንደምናደርግ በሚስቴ ላይ በቃ ሁሉ ነገር እንደማድረግ ተማምኛለሁ። እሷ ከዛ ሆነ ስትሰራ እኔ ከዚህ ሁኔ ሳግዛት hatta ሌላ ይቅርና በሞራል አረ አንቺ እኮ እንደዚህ ነሽ፣ ጎበዝ ነሽ፣ ይሄን በርቺ፣ ይሄን ጨርሺ፣ ይሄን እንደዚህ አድርጊ፣ ወይም አንተ እንደዛ ነህ፣ ይሄን አድርስ፣ ይሄን መልስ፣ ይሄን እንደዚህ አድርግ ብላ ስትለኝ እሺ ብዬ እሺ ብላኝ ስንሰራ ካልጠበቅነው በላይ ስራ መስራት እየቻልን ነው። በቃ ካልጠበቅነው በላይ እሷም ካልጠበቀችው በላይ እኔም ካልጠበቅኩ በላይ በሞራን ተነሳስተን እንደውም አንዳንድ
ደግሞ እኔና እሷን ለማጣራት የሚፈልጉ ሰዎች አንዳንድ መካከል ላይ ተንከል ሲያደርጉንማ ማለት ነው አላህ ለሂክማው አይደለም እኛ የበለጠ በርትተን ለስራችን ሞራን እንዲኖረን የሚያደርጉን ሰዎች አሉ። እነሱ በሂስድና የመጡ መስሏቸዋል። ለኛ ግን እነሱ መልካምነትን ነው ይዘው የሚመጡት። የሚገርማቸው ነገር የሰው ልጅ የፈለገ ተአምር ቢለፋ የፈለገ ሰውን ዝቅ ለማድረግ ቢለፋ አላህ ሱብሓነሁ ወተዓላ እሱ ካልፈቀደ ምንም አይነት ነገር መሆን አይችልም። በቃ እኔ 99% በዚህ አምናለሁ። የፈለገ ተአምር በእኛ ላይ ሰው ሴራ ቢያሲር አላህ ሱብሓነሁ ወተዓላ ካልፈቀደ አይሆንም። ስለዚህ አንዳንድ አስቀያሚ ወንዶች ፈጣሪያችሁን ፍሩ፣ ሚስቶቻችሁን አትገልምጡ፣ ሚስቶቻችሁን አትሳደቡ፣ ሚስቶቻችሁን አታመናጭቁ፣ ማድረግ ያለባችሁን ልክ አድርጉ። ከዛ ውጭ ያለው ነገር ደግሞ ሶብር፣ በቃ ሶብር ያስፈልጋል። ነገሮቹ ለሁሉም ነገር ሶብር ያስፈልጋል። የሰው ልጅ ሙስሊም ሲባል ኢማን አለው፣ አንድ ከለ ኢማን አለው ሲባል ለሁሉም ነገር የሚሶብር ካልሆነ በስተቀር ካልሶበረ ነገር ይበለሻሻል። በቃ ሶብር ግዴታ ይለናል። ከመሶበር ግን የምናገኘው ነገር ደግሞ በጣም ብዙ ነገር እናገኛለን። ከሶብር ላይ በጣም ብዙ ነገር ይገኛል። የሶበረ ሰው ነገሮቹ ተስተካክለውለት ከሚፈልገው ዓላማ ቀርቶ ካሰበው በላይ መራመድ ይችላል። እኔ ከራሴ ተለምዶ ልንገራችሁ አንድ ነገር ማለት ነው። እኔና ባለቤቴ ይህን እናደርጋለን ብለን እስካሁን ድረስ አቅደን እናስበን ያላደረግነው ነገር አንድም ነገር የለም። ወላሂ ምንድን ያላደረግነው አንድም ነገር የለም። ሁሉንም በሂደት ካሰብነው በላይ ተራምደናል። አልሐምዱሊላህ ረብል ዓለሚን። ባልና ሚስት ሲባል መገጫጨት እንዳለ ሆኖ አይደለም። ባልና ሚስት ጎረቤት በማያገባው ነገር ገብቶ የመገጫጨት ባህል ሊኖር ይችላል። ስለዚህ ነገሮችን በሂደት የሞከረ ሰው የሚፈልገውን ነገር ለማድረግ ምንም አይነት የሚያግደው ነገር የለም። ይሄን እመኑበት። እና በዚህ አጋጣሚ የኔ ሚስት ንግስት ናት። ወላሂ ምዬ ነው የምነግራችሁ፣ ወላሂ ነው የምላችሁ። ለቤቷ ንግስት፣ አዋቂ፣ ምሁር ናት። ይሄን ልልበት የቻልኩት በመላስ ዝም ብዬ አይደለም፣ በማነብነብ አይደለም፣ በተግባር ነገሮችን በተግባር ስላየሁ ብቻ ነው ልመሰክርላት የምችለው ማለት ነው። በተግባር እኔ እንደውም ሶብር የለኝም ብዬ ነው የማስበው። እኔ ሶብር የለኝም። በቃ ቀስ በል ነገሮች እኮ ይሳካሉ፣ ይሄን እናደርገዋለን ብላ ከትንሽ ቀን በኋላ ያንን ነገር እናደርገዋለን። የሚከብደን ነገር የለም። እና አንዳንድ ጊዜ በህይወታችን የሆነ የሚመጣብን የሚያጨናንቅ ነገር አለ። በእርግጥ እሱ የአእምሮ እርፈት ሊነሳን ሲመጣ አንድ ኪታብ ላይ አላ አዳፊህ የሚል እንትና አይቼ ነበርና ለሁሉም ነገር መሶበር ፊትና አላህ ሱብሓነሁ ወተዓላ አትፈትነኝ አይባልም የሚባል ነገር አለ። ካልተፈተንማ እኛ ሰው አይደለንም። ተፈትነን ነገሮቹ ተምታትተውብን ያንን ሂደት ግን በሶብር ስናልፈ ነው እኛ ኢማን አለን ወይም ሙስሊም ነን ብለን የምናምነው ማለት ነው። ነገሮቹማ ሁሉም ቀኝ በቀኝ ሆነው ቤቱም ፎቁም ምግቡም ሁሉም ነገር ሁሉም ጃይዝማ ከሆነ ፊትና እኮ የለውም። ያን በቃ እንደዚህ አይነት ሰው እኮ በብዙ ሰዓት በልቶ ለማራት ብቻ ነው እንጂ የሚጨነቀው ሌላ ነገር አይጨነቅም። በህይወታችን እኛ ግን በልተን ለማደር የምንጨነቅ ሰዎች ስላለን እኛ ዋናው ትልቁ ነገር ማድረግ ያለብን ምንድነው? ማሶበር። ከሶበርን ሁሉንም ነገር ማድረግ እንችላለን። ፋሚሊ ወላሂ እኔ ምሬ ነው የምነግራችሁ። እና አንዳንድ ሰዓት ላይ አንዳንድ ሰው ሰውን ሊጎዳ ይሞክራል። ሰውን ሊጎዳ እኔና ባለቤቴን ለማጣላት ቲክታክ ላይ በጣም የተለየ ብዙ አጀንዳ ይዘው በግል መስመር ድረስ እየገቡ ሲጽፉ የነበሩ ልጆች ነበሩ፣ እኔና እሷን ለማለያየት ማለት ነው። ግን ያንን ነገር ደግሞ እነሱ ካልጠበቁን በላይ ብርታት ሰጥተውና አልፈዋል። ስራ እንድንሰራ ለሐሲድ እረድ ማድረግ አለብን። እኛ እነሱ በማነብነብ ያሸንፉ፣ እኛ በተግባር ደግሞ በመስራት እናሸንፍ ብለን ብዙውን ጎዳና ተራምደን መጥተናል። አልሐምዱሊላህ ረብል ዓለሚን። ከትንሽ ቀን በኋላ ደግሞ
ባለቤቴና እኔ ባንድ እንደዚህ አብረን የምንመጣበት ቀን ደርሷል፣ በአላህ ፈቃድ ማለት ነው። ከትንሽ ቀን በኋላ ትንሽ የሰው ልጅ ባሰበው ልክ አይሄድም አላህ ሱብሓነሁ ወተዓላ ካላቀደው እንጂ እንደኛ እቅድ እስካሁንም ተገናኝተን ነበር። ለአረፋ ባንድ እንድንሆን ነበር ያሰብነው። ትንሽ አላህ አላለውም። የተወሰነ የሚያስፈልገን ነገር ስላለ እሱን ለማሳካት ትንሽ ዘግየት ብሏል። ቢዘገይም ይሄም ለኸይር ነው። ይሄም ለኸይር ነው። ምንም ከፍቶ አይከፋም። እና ፋሚሊ ሁላችንም ማድረግ ያለብንን ነገር ለማድረግ ወደ ኋላ ሳንል ወደፊት የምንራመደው ከተለምዶ አንፃር አንዳንድ ነገር ስንይዝ ነው ማለት ነው። ነገሮች ሁሉም ይመቻቹልኝ፣ ለምን እከሌ ይሄን አለኝ፣ እከሊት ለምን ይሄን አለችኝ፣ በቃ የሰውን ሐሳብ ይዘን በደራ የምንጓዝ ከሆነ አስቸጋሪ ነው። እነሱ ይበሉ እኛ ከዓላማችን አንወገድም ብለን አስበን ስንራመድ ብቻ ነው መሻገር የምንችለው ሁሉን ነገር ማለት ነው። አንዳንድ ሴቶች ደግሞ አላችሁ፣ አንዳንድ ሴቶች ማለት ነው በቃ ለእናንተ ህይወት ዱላ ይሆንላችሁ ማለት ነው። አራኒም የሆነ ቪዲዮም እኮ አይቼ ባሌ ካልደበደበኝ በቃ ሰላም አላገኝም፣ ውስጤ ሰላም አያገኝ፣ ባሌ ርጥ አድርጎ ካልደበደበኝ ሰላም አላገኝም የሚል ቪዲዮ አይቻለሁ። የሚገርም እኮ ነው። ሰው መደብደብ መፈለግ ማለት ይሄ ምን አይነት ፍቅርም እንደሆነ አላውቅም፣ ምን አይነት ህይወት እንደሆነም አላውቅም። ይሄ በሽታ ህይወት አላህ ካለ የሰው ልጅ ባለቤቱና ልጆቹ ጋር ተዋዱ ከቤት ውስጥ የሚገባ ተናፍቆ ይኖራል። ደግሞ አላህ ካላለው ነገሮቹን ካልተሳካላቸው ከሚስቱ ጋር ጭቅጭቅ፣ ሁሉ ጊዜ ጠብ ከማንሳት ተለያይቶ ገለል ብሎ መኖርም መልካምነት ነው እና ሚስቱን በመደብደብ የተሳላችሁ ወንዶች አላህ ልትፈሩ ግድ ይላችኋል። ሚስትን ስናከብር ሚስቶቻችንን እኛ በምንወደው ልክ የሚወዱትን ነገር ለማድረግ ስንሞክር ነው ጎዳና ተሻግረን ከፈለግነው ዓላማ መድረስ የምንችለውና ፋሚሊ በዚህ ቪዲዮ አላህ ሱብሓነሁ ወተዓላ ከፈቀደው የምንመለስ ሰዎች ልንኖር ስለምንችል ይህን ቪዲዮ ሼር አድርጉት፣ ሼር አድርጉት። ምናልባችም ይህን ቪዲዮ አይቶ መመለስ የሚችል ሰው ሊኖር ስለሚችል አላህ ከፈቀደው አቅል አላህ ከሰጠና ነብዩ ሰለላሁ ዐለይሂ ወሰለም አንድ ዱዓ አለች አሉ። ያ ሙቀልበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ይቺ ዱዓ ከሁሉም ቦታ ብትባል ትወደዳለች ይላሉ። ይቺን ቀልቢያችንን እንደዚህ ገልበጥ አደረጋት አላህ خلاص አቅል የለም። አቅል ደግሞ ከሰጠን ብዙ ነገር ማስተንተንና ብዙ ነገር ማወቅ ብዙ ነገር ማስተዋል እንችላለን። ሁሉም ነገር ያለው ከአቅል ስለሆነ ማለት ነው። ስለዚህ ፋሚሊ ይህን ቪዲዮ ሼር አድርጉት፣ ሰብስክራይብ አድርጉት። እንደውም ሐሳብ አስተያየታችሁን በኮሜንት አሳውቁን። በድጋሚ በሌላ ቪዲዮ ውስጥ የምንመጣ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።